የተረት ግንዣ የተረት ግንዣ የተረት ግንዣ የተረት ግንዣ የጠፋው ኤሊና የተስፋው ጉዞ። በሩቅ ዱር አጠገብ በጣም ውብ የሆነ ትልቅ ሐይቅ ነበረ። በዚያ ሐይቅ ውስጥ ብዙ እንስሳት በሰላም ይኖሩ ነበረ። በዚያ ሐይቅ ውስጥም አንድ ታናሽ ኤሊ ይኖር ነበር። ስሙም ታሚ ይባላል። ታሚ በጣም ጉጉት ያለው ኤሊ ነበረ። ሁል ጊዜ አዲስ ነገር ማየት ይወዳል። እናቱ ግን ሁሌ እንዲህ ትለዋለች፣ ታሚ ልጄ፣ ዱሩ ትልቅ ነው፣ ከሐይቁ ብዙ ርቀህ አትሂድ። ታሚ ግን አዳዲስ ነገሮችን ማየት በጣም ይጓጓ ነበረ። አንድ ቀን ጠዋት ፀሐይ በሰማይ ሲወጣ ታሚ ከሐይቁ ወጣ። ዛሬ ትንሽ እማራለሁ፣ በፍጥነት እመለሳለሁ አለ ለራሱ። ታሚ በዱር ውስጥ መጓዝ ጀመረ። ከፍ ያሉ ዛፎችን አየ። ቀለም ያላቸው አበቦችን፣ ቢራቢሮዎችን፣ በዛፎች ላይ የሚዘምሩ ወፎችን ሰማ። ዋው! ዱሩ እንዴት ውብ ነው አለ በደስታ እየተመለከተ። እየተጓዘ ሳለም ትንሽ ዝንጀሮ አገኘ። ሰላም ታናሽ ኤሊ፣ ወዴት ትሄዳለህ? ብሎ ጠየቀው። ዱሩን ለማየት አለ ታሚ። ዝንጀሮውም ሳቅ ብሎ ጥሩ፣ ግን ከመንገድ አትራቅ አለው። ታሚ ቀጠለ። ነገር ግን ብዙ እየተጓዘ መንገዱ እንደጠፋበት አስተዋለ። አንድ ጊዜ ወደ ግራ ከዚያም ወደ ቀኝ ተመለሰ፣ ግን ሐይቁን ሊያገኘው አልቻለም። ቀስ በቀስ ፀሐይዋን መጥለቅ ጀመረች። ዱሩም መጨለም ጀመረ። ነፋስ መንፈስ ጀመር። ቅጠሎች እየተንቀጠቀጡ ድምፅ ማሰማት ጀመሩ። ታሚ ፈራ። እናቴ ወዴት ነው ቤቴ? አለ በጭንቀት። በዚያ ጊዜ ከላይ ከዛፍ ላይ አንድ ድምፅ ሰማ። ታናሽ ኤሊ፣ ለምን ትፈራለህ? ታሚ ወደ ላይ አየ። በዛፉ ላይ ብልህ ጉጉት ነበረ። መንገዴ ጠፍቶብኛል፣ ወደ ሐይቁ መመለስ እፈልጋለሁ አለ ታሚ በአዛዛኝ ድምፅ። ጉጉቱ ትንሽ አሰበ። አትፍራ፣ እኔ ከሰማይ ሁሉን አሳይሃለሁ፣ መንገድ ሙሉ አውቀዋለሁ አለ። እነርሱም አብረው መጓዝ ጀመሩ። መንገዳቸው ቀላል አልነበረም። በመንገዳቸው ላይ ታላላቅ ድንጋዮች። ታሚ ለመውጣት ተቸገረ። እችላለሁ አለ ታሚ እየሞከረ። በመጨረሻም በድፍረት ድንጋዩን አለፈ። ከዛም በኋላ ጠንካራ ንፋስ አጋጠማቸው። ቅጠሎች በሁሉም አቅጣጫ ተበተኑ። ጉጉቱም አትቁም፣ ቀጥል፣ በርታ አለው ለታሚ። ከጥቂት ጊዜ በኋላም የውሃ ድምፅ ሰሙ። ስማ፣ ይህ የሐይቁ ድምፅ ነው አለው ጉጉቱ። ታሚም በፍጥነት ተንቀሳቀሰ። በፊት የሚያውቀውን ትልቁን ሐይቅ አየ። ቤቴ ብሎ በደስታ ጮኸ። እናቱም ውሃው አጠገብ ቆማ ነበረ። ታሚ እያለች በአካባቢው ትፈልገው ነበረ። ታሚም ወደ እናቱ እየሮጠ ሄደ። እናቴ ተመልሻለሁ አላት በደስታ። እናቱም በፍቅር አቀፈችው። በጣም አስፈራኝ እኮ አለችው የታሚ እናት። ታሚም ወደ ጉጉቱ እያመለከተ እሱ ነው የረዳኝ እናቴ አላት። ጉጉቱም በጸጥታ ፈገግ አለና ወደ ሰማይ በረረ። ታሚ ከዚያን ቀን ጀምሮ አንድ ትልቅ ትምህርት ተማረ። በነገሮች መጓጓት መልካም ቢሆንም ግን የታላላቆችን ምክር መስማት እንዳለበት አሰበ። ሌሎችንም መርዳት በጣም ጠቃሚ እንደሆነ ተገነዘበ።